ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ምሽት ላይ በተደረጉ ጨዋታዎች አርሰናል ብራይተንን ማሸነፉ ተከትሎ የፕሪሚየር ሊግ መሪነቱን ማጠናከር ሲችል ማንቸስተር ሲቲዎች ከአርሰናል ጋር ያላቸውን የነጥብ ልዩነት ማጥበብ የሚችሉበትን አጋጣሚ ሳይጠቀሙበት ቀርቷል። እናም በዛሬ ቆይታችንም እነዚህን ሁለት ጨዋታዎች አንስተን የዘንድሮ የፕሪሚየር ሊግ የዋንጫ ጉዞ ላይ የዋንጫ ፉክክር ላይ የትናንትና ውጤቶች ምን ያህል ተጽዕኖ ይፈጥራሉ የሚለውን ነገር አብረን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉትን በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታዎቹ የምናመራ ይሆናል። ትናንትና ምሽት ላይ 5 ጨዋታዎች መደረግ ችለው ነበረ። አስቶን ቪላ ከቼልሲ ጋር በተገናኙበት ጨዋታ ቼልሲዎች 4-1 በሆነ ውጤት ሲያሸንፉ፣ ፉልሃም በዌስትሃም 1-0፣ እንደዚሁም ኒውካስል ዩናይትድ ማንቸስተር ዩናይትድን 2-1 በሆነ ውጤት ማሸነፍ ችሏል። በተለይ የቼልሲ ከአስቶን ቪላ እንደዚሁም ደግሞ ኒውካስል ከማንቸስተር ዩናይትድ ጋር ያደረጉትን ጨዋታ በቀጣይ ጊዜ የምንመለከተው ይሆናል። በዛሬው ቆይታችን አርሰናል ከብራይተን ጋር እንደዚሁ ማንቸስተር ሲቲ ከኖቲንጋም ፎረስት ጋር ያደረጉትን ጨዋታ የምንመለከት ይሆናል። ማንቸስተር ሲቲ ከኖቲንጋም ፎረስት ጋር ባደረጉ ጨዋታ ስንጀምር በትናንትናው ጨዋታ ላይ ማንቸስተር ሲቲዎች ሲሜኑ 31ኛው ደቂቃ ላይ ባስቆጠራት ግብ 1-0 መምራት ችሎ ነበረ። ከዛ ኖቲንጋም ፎረስቶች ጊብሰን ዋይት 56ኛው ደቂቃ ላይ ባስቆጠራት ግብ አቻ መሆን ቻሉ። በድጋሜ ሮድሪ 62ኛው ደቂቃ ላይ ባስቆጠራት ግብ ማንቸስተር ሲቲዎች 2-1 መምራት ችሎ ነበረ። ነገር ግን 76ኛው ደቂቃ ላይ ኤሊየት አንደርሰን ኖቲንጋም ፎረስቶች ከማንቸስተር ሲቲ ጋር አቻ እንዲለያዩ ያደረገበትን ግብ ማስቆጠር ችሏል። በአጠቃላይ በዚህ ጨዋታ ላይ ማንቸስተር ሲቲዎች በሁለት አጋጣሚዎች ኖቲንጋም ፎረስትን መምራት ችሎ ነበር። ነገር ግን መሪነታቸውን ማስጠበቅ ሳይችሉ ቀርተው ኖቲንጋም ፎረስቶች ኋላ በመነሳት አቻ በሆነው ውጤት ሊያጠናቀቀው ችለዋል። በዚህ ጨዋታ ላይ ማንቸስተር ሲቲዎች ሙሉ ለሙሉ የበላይነት ማሳየት ችሎ ነበረ። ያስመዘገቡትን ስታት ስንመለከት ራሱ 70% ኳሱን መያዝ ችሎ ነበረ። 2.12 ኤክስፔክትድ ጎል አስመዝግቧል። እንደዚሁም በጨዋታው ላይ 21 ሙከራዎችን ማድረግ ችሎ ነበረ። ከነዚህ 21 ሙከራዎች ደግሞ 7ቱ ኢላማውን የጠበቀ ሙከራ ነው የነበሩት። እንደዚሁም በጨዋታው ላይ 5 ትልልቅ እድሎችን መፍጠር ችሎ ነበረ። ነገር ግን ከነዚህ 5 ትልልቅ እድሎች መጠቀም የቻሉት 2ቱን ብቻ ነው። 3ቱን አባክነውታል። የኖቲንጋም ፎረስትን ስንመለከት በጨዋታው ላይ 30% ነበረ ኳሱን መያዝ የቻሉት። 0.97 ኤክስፔክትድ ጎል ብቻ ነው የነበራቸው። 9 ሙከራዎችን ብቻ ነበር ማድረግ የቻሉት። ከነዚህ 9 ሙከራዎች ደግሞ 4ቱ ኢላማውን የጠበቀ ሙከራ ነው የነበረው። 2 ትልልቅ እድሎችን መፍጠር ችሎ ነበረ። ከሁለት ትልልቅ እድሎች ደግሞ አንዱን ወደ ግብነት ሊቀየሩት ችሏልና ማንቸስተር ሲቲዎች ምንም እንኳን የበላይነት ቢያሳዩ በተለይ ደግሞ የመጀመሪያው አጋማሽ ላይ ሙሉ ለሙሉ ማንቸስተር ሲቲዎችን መብለጥ ችሎ ነበረ። ኦልሞስት እስከ 50ኛው ደቂቃ ማለት እንችላለን ሙሉ ለሙሉ ማንቸስተር ሲቲዎች ነበሩ የበላይነት ማሳየት የቻሉት። ነገር ግን ጨዋታውን ሳያሸንፉ መውጣት ችሏልና ከአርሰናል ጋር ያላቸውን የነጥብ ልዩነት ማጥበብ የሚችሉበትን አጋጣሚ ሳይጠቀሙበት ቀርቷል። በትናንትናው ጨዋታ ላይ ማንቸስተር ሲቲዎች አሸንፈው ቢሆን ኖሮ ከአርሰናል ጋር የሚኖራቸው የነጥብ ልዩነት ወደ 2 ማጥበብ ይችሉ ነበር። ነገር ግን አቻ በመለያየታቸው ምክንያት እንደዚሁም ደግሞ አርሰናሎች በማሸነፋቸው ምክንያት በዚህ ሰዓት ያላቸው የነጥብ ልዩነት ወደ 7 ከፍ ሊል ችሏል። በእርግጥ ማንቸስተር ሲቲዎች አንድ ቀሪ ጨዋታ አላቸው። አርሰናሎች 30 ጨዋታ ነው የተጫወቱት። ማንቸስተር ሲቲዎች በአንጻሩ ደግሞ 29 ጨዋታን የተጫወቱትና ቀሪ ጨዋታቸውን የሚያሸንፉ ከሆነ በመሀላቸው ያለው የነጥብ ልዩነት ወደ 4 ዝቅ የሚል ይሆን። ነገር ግን ጨዋታውን አሸንፈው ቢሆን ኖሮ ይህ የነጥብ ልዩነት ወደ 2 ዝቅ ይል ነበር። ነገር ግን ማንቸስተር ሲቲዎች እድሉን ሳይጠቀሙበት ቀርቷል። በአንጻሩ አርሰናሎች ከብራይተን ጋር ያደረጉትን ጨዋታ 9ኛው ደቂቃ ላይ ሳካ ባስቆጠራት ብቸኛ ግብ 1-0 በሆነ ውጤት አሸንፈው ሊወጡ ይችላል። በጨዋታው ላይ እንግዲህ አርሰናሎች ሙሉ ለሙሉ ተበልጠው ነበረ። እንዲሁም የመጀመሪያውን ግብ ካስቆጠሩ በኋላ አርሰናሎች ሙሉ ለሙሉ ትኩረታቸው የነበረው መከላከል ላይ ብቻ ነው የነበረው። የነበራቸውን ስታት ስንመለከት ራሱ ይህንን ነገር በደንብ የሚደግፍ ነው የነበረው። የኳስ ፖዚሽን ስንመለከት ብራይተኖች 60% ኳሱን ሲቆጣጠሩት አርሰናሎች 40% ብቻ ነበር መቆጣጠር የቻሉት። በኤክስፔክትድ ጎል ደረጃ ስንመለከት ራሱ ብራይተኖች 0.82 ኤክስፔክትድ ጎል አስመዝግቧል። እንደዚሁም ደግሞ አርሰናሎች 0.47 ብቻ ነው ማስመዝገብ የቻሉት። ብራይተኖች 11 ሙከራ ማድረግ ችሏል። ከ11ዱ ደግሞ 3ቱ ኢላማውን የጠበቀ ሙከራ ነው የነበረው። በአርሰናል በኩል 7 ሙከራ ማድረግ ሲችሉ ከ7ቱ 2ቱ ኢላማውን የጠበቀ ሙከራ ነው ነበር። እንደዚሁም ብራይተኖች 2 ትልልቅ እድሎችን በጨዋታው ላይ መፍጠር ችሎ ነበር። ነገር ግን 2ቱን ሳይጠቀሙበት ቀርቷል። አርሰናል በአንጻሩ ምንም አይነት ትልልቅ እድል መፍጠር አልቻለም። ከዚህ የበለጠ አርሰናሎች በጨዋታው ላይ በጣም መከላከል ላይ ትኩረት እንዳደረጉ የሚያሳይ አንድ ስታት አለ። እሱም የመከላከል ስታት ነው። አሁን ለምሳሌ በታክል ደረጃ ብራይተኖች የተሻሉ ነው የነበሩት። 23 ታክሎችን መውረድ ይችላል። እንደዚሁም ኢንተርሴፕት በማድረግ ደረጃም ብራይተኖች የተሻሉ ነው የነበሩት። 11-8 ብልጫ ማሳየት ይችላል። ከዛ ውጭ ግን ብሎክ በማድረግ ደረጃ አርሰናሎች ናቸው የተሻሉት። 5 ጊዜ ብሎክ ማድረግ ችሏል። እንደዚሁም ክሊራንስ ደግሞ
አርሰናሎች 50 ጊዜ ክሊራንስ መፈጸም ሲችሉ ወይም ደግሞ ኳስ ማጽዳት ሲችሉ ብራይተኖች በአንጻሩ 28 ብቻ ነው ማድረግ የቻሉት። ኦልሞስት ከግማሽ በላይ ማለት እንችላለን፣ ግማሽ በግማሽ ማለት እንችላለን። እንደዚሁም ደግሞ ሴቪንግ ራሱ ከተመለከተን የአርሰናል በረኛ የሆነው ዴቪድ ራያ 2 ኳሶችን ማዳን ሲችል የብራይተኑ ደግሞ 1 ጎል ብቻ ነው ማዳን የቻሉና ይህን ስንመለከት ራሱ አርሰናሎች በጣም መከላከል ላይ ትኩረት እንዳደረጉ የሚያሳይ ነው። እንደውም ከጨዋታው በኋላ የብራይተኑ አሰልጣኝ ራሱ የአርሰናልን አጨዋወት በጣም ሲወቅስ ነበረ። እኔ እንደዚህ አይነት ጨዋታን መጫወት አልፈልግም የሚል አስተያየትንም ሲሰጥ መመልከት እችለናል። ከዛ በኋላ ጨዋታው ላይ እንደተመለከታችሁ አርሰናሎች በ5 ተከላካይ ሲከላከሉ ነበረ ማለት እንችላለን። በተለይ አርሰናሎች በጨዋታው ላይ የጀመሩት የተከላካይ ስፍራ ላይ ተጫዋቾችን ስንመለከት ሂንካፒያ በግራ ፉልባክ ቦታ ላይ፣ በመሀል ተከላካይ ስፍራ ላይ ጋብሪኤል ማጋሌሽ እና ማስኩዌራ በእርግጥ ማስኩዌራ 64ኛው ደቂቃ ላይ ተቀይሮ ሊወጣ ችሏል። ነገር ግን እስከ 64ኛው ደቂቃ ላይ ጥሩ የሚባል እንቅስቃሴን ማድረግ ችሏል። ከዛ በተጨማሪም በቀኝ ፉልባክ ላይ ደግሞ ቲምበር ነበር ሲጫወት የነበረው። ነገር ግን የመጀመሪያውን ጎል ካስቆጠሩ በኋላ ዴክላን ራይስ ወደ ኋላ ተመልሶ እንደ ሶስተኛ የመሀል ተከላካይ ሲጫወት ተመልክተናል። በአጠቃላይ በ5-4-1 ፎርሜሽን በጣም ጥቅጥቅ ብለው ሲከላከሉ ነው የነበሩት አርሰናሎች። በእርግጥ በስተመጨረሻ ውጤታማ አድርጓቸዋል። ነገር ግን ደግሞ አርሰናሎች ከሚታወቁበት ያጮት ስታይል እንደዚሁም ደግሞ መጀመሪያም አርቴታ ወደ አርሰናል ከመጣ በኋላ ሲያሳይ የነበረውን እንቅስቃሴ ስንመለከት ዘንድሮ መከላከል ላይ በጣም ትኩረት እንዳደርጉ የሚያሳይ ነው። አብዛኞቹን ጨዋታዎች ራሱ ስንመለከት በቆም ኳሶች ነው ጎል ሲያስቆጥሩ የተመለከትን። በእርግጥ በቅርብ ጊዜያቶች ከክፍት ጨዋታም ጎል ማስቆጠር ጀምሯል። ነገር ግን ደግሞ ዘንድሮ መከላከል ላይ በጣም ትኩረት አድርጓል። የቆም ኳስ አጠቃቀም ላይ በጣም ትኩረት እንዳደረጉ እየተመለከትን ነው የምንገኘው። በእርግጥ በስተመጨረሻ አርሰናሎች በምንም መንገድ ይሁን በምንም ዋንጫ ማሸነፍ ነው የሚፈልጉት። በተለይ ደግሞ አርቴታ በአርሰናል ቆይታው ባለፉት 5-6 ዓመታት እንግዲህ በጣም ብዙ ብር ለተጫዋቾች ማውጣቱ አይዘነጋም። ነገር ግን ያን ሁላ ወጪ ቢያወጣ ራሱ ለአርሰናል ዋንጫ ማንሳት የቻለው አንድ ብቻ ነው። እሱን ራሱ የእሱ ቡድን ነው ወይስ አይደለም የሚለውን ራሱ መከራከር እንችላለን። ምክንያቱም ግማሽ ላይ ነው ከኡና ኤምሬ ተቀብለው ቡድኑን የያዘው። በዛ ሰዓት ደግሞ ዋናው ተጫዋቾችን ስንመለከታቸው ኡና ኤምሬ ያሰባሰባቸው ነው። ከዛ በኋላ እንግዲህ የኡና ኤምሬን ቲም አብዛኞቹን ሽጦ የራሱን ቲም እንግዲህ በተለያዩ ተጫዋቾች መገንባቱ አይዘነጋም። ያለፉትን 3 ዓመታትም እንግዲህ በፕሪሚየር ሊጉ ሁለተኛ ደረጃን ይዞ ማጠናቀቁ አይዘነጋምና እስካሁን ድረስ ዋንጫ ለምን አላነሳም የሚሉ የተለያዩ ጥያቄዎችም ሲነሱበት የነበረ አሰልጣኝ ነው። በተለይ በዚህ ሲዝን ዋንጫ የማያነሳ ከሆነ ከስራው ሊሰናበት ይገባዋል የሚሉ አንዳንድ ድምጾችን ከአርሰናል ደጋፊዎች እየሰማን ነው የምንገኘው። በተለይ ደግሞ ያለፉትን 3 ሲዝኖች ሁለተኛ ደረጃ ይዞ ማጠናቀቁ አይዘነጋም። እንደውም በየአመቱ ራሱ ይሄ ተጫዋች ነው የሚጎለው እየተባለ የተለያዩ ምክንያቶች ሲደረደሩለት ነበረ። ከዛ በኋላም እንግዲህ እነዚህ ተጫዋቾችም ሲሟሉለትም መመልከት ይችላል። አሁን ለምሳሌ እንግዲህ ባለፈው ሲዝን ምናልባትም ወሳኝ አጥቂ ቢኖረው ኖሮ ያለፉትን 2-3 ዓመታት ወሳኝ አጥቂ ቢኖረው ኖሮ የፕሪሚየር ሊግ ዋንጫ ያሳካ ነበር የሚሉ ድምጾችን ስንሰማ ነበረ። ከዛ ለዛ ቦታ የሚሆን እንግዲህ የተለያዩ ተጫዋቾችን ሲያስፈርምም ተመልክተናል። ገብርኤል ጄሱስን ከማንቸስተር ሲቲ፣ ካይ ሃቨርትስን ከቼልሲ ሲያስፈርም ተመልክተናል። እንደዚሁም ደግሞ ጊዮኬሬስን በክረምት የዝውውር መስኮትም ወደ አርሰናል ማምጣታቸው አይዘነጋምና ይሁላ ተጫዋች እያለው ዘንድሮ የማያነሳ ከሆነ እውነትም ከስራው መሰናበት አለበት የሚሉ የተለያዩ ጫናዎች እየደረሱበት ነው የሚገኙና ያንን ጫና ለመቋቋም እንግዲህ በተገኘው መንገድ በተለያዩ መንገዶች ጨዋታን አሸንፈው ለመውጣት የመረጠ ይመስለኛል እና በትናንትና ጨዋታ ላይ የሚታወቅበትን የአርሰናል አጨዋወትን ባይጫወትም እንኳን በስተመጨረሻ አሸንፈው ሊወጣ ይችላል። ዋናው ፖይንትም አሸንፈው መውጣት 3 ነጥብ መሰብሰብ ነውና በዛም ተሳክቶለታል። ያንንም ተከትሎ እንግዲህ በዚህ ሲዝን ዋንጫ የማንሳት እድሉ እየጨመረለት እየመጣ ነው የሚገኘው። ለአርሰናል እንግዲህ ከዚህ በኋላ 8 ጨዋታዎች ብቻ ናቸው የሚቀሩት። ከነዚህ 8 ጨዋታዎች መካከል አንደኛው ከማንቸስተር ሲቲ ጋር የሚገናኝበት ጨዋታ ነው። ከዛ በኋላ እንግዲህ 7 ጨዋታዎች አሉና በማንቸስተር ሲቲ ቢሸነፉም እንኳን ራሱ በ1 ነጥብ መብለጥ ይችላልና ከዚህ በኋላ ከአርሰናል የሚጠበቀው ቀሪ 7 ጨዋታዎችን ሙሉ ለሙሉ ማሸነፍ ነው። ያንን የሚያደርግ ከሆነ የ2025/26 የውድድር ዘመን የፕሪሚየር ሊጉ አሸናፊ መሆን ይችላልና አሁንም የዋንጫው የማሸነፍ እድል በእጁ ላይ ነው የሚገኘው። በእርግጥ ከጥቂት ጨዋታዎች በፊት አርሰናል ከማንቸስተር ሲቲ በ9 ነጥብም የበለጠበትም አጋጣሚ መመልከት ይችላል ነበር። ነገር ግን ከዛ በኋላ ነጥብ መጣሉን ተከትሎ እንግዲህ ማንቸስተር ሲቲዎች ከአርሰናል ጋር በ2 ነጥብ ርቀት ላይ ተቀምጠው ነበረ። ነገር ግን የማንቸስተር ሲቲን ነጥብ መጣል ተከትሎ አሁን ላይ እንግዲህ ነጥቡ ወደ 7 ከፍ ብሏል። ማንቸስተር ሲቲዎች ቀሪ ጨዋታቸውን የሚያሸንፉ ከሆነ ደግሞ ነጥቡ ወደ 4 ዝቅ የሚል ይሆናልና አሁንም አርሰናሎች ይህንን ዋንጫ የማሳካት ከፍተኛ እድል አላቸው። ይህንን እድል ግን ይጠቀሙታል ወይ የሚለው
የሚለው ነገር በጣም ትልቅ ጥያቄ ነው። ምክንያቱም እንግዲህ አንዳንድ ጨዋታዎችን ያሸንፋሉ ተብሎ ሲጠበቁ ነጥብ ሲጥሉ እየተመለከትን ነው የምንገኘው። ከዛ በተጨማሪም ደግሞ በዋነኝነት የአእምሮ ጥንካሬያቸውን ራሱ በጣም ትልቅ ጥያቄ የሚያስነሳ ይመስለኛል። ምክንያቱም ነጥብ በጣሉባቸው ጎል በተቆጠረባቸው ሰዓት ተጫዋቾቹ የሚያሳዩትን ነገር ስንመለከት አሁንም ሙሉ ለሙሉ ኮንፊደንስ እንደሌላቸው የሚያሳይ ይመስለኛል። ምክንያቱም ጎል መቆጠር ማለት ተሸንፋል ማለት አይደለም። ባሉት ቀሪ ደቂቆች እንዳለ ጎል ለማስቆጠር ከፍተኛ ጥረት ማድረግ መቻል አለብህ። ከዛ በተጨማሪም በዚህ ሰዓት ደግሞ አንድ ጎል ልክ እንዳስቆጠሩ ያችን ጎል አስጠብቀው ለመውጣት ነው ጥረት እያደረጉ የሚገኙት። ይህንንም ነገር በትናንትና ጨዋታ ላይ ተመልክተናል። እንደዚሁም ደግሞ ከዚህ ቀደምም ደግሞ ከወልቭስ ጋር ባደረጉት ጨዋታ ላይም በደንብ የተመለከትነው ነገር ነው። አሁን በወልቭስ ጨዋታ ላይ በተለይ በጣም የሚያበሳጭ እንቅስቃሴ ነበረ ሲያደርጉ የተመለከትናቸው። 2-0 መርተው እንኳን ራሱ ሰዓት ለማባከን ነበር ጥረት ሲያደርጉ የተመለከትናቸው። በተለያዩ አጋጣሚዎች ሲወድቁ ተመልክተናል። በትንሽ ንክኪም ሲንከባለሉ የተመለከትንበት ሁኔታ አለና ያ ደግሞ በመጨረሻ ውጤታማ አላደረጋቸው። በእርግጥ በትናንትናው ጨዋታ ላይ ውጤታማ አድርጓቸዋል። በጣም አስቀያሚ የሚባል እግር ኳስን ነው የተጫወቱት ማለት እንችላለን አርሰናሎች። ነገር ግን ደግሞ ከዚህ የተሻለ ነገርን ማድረግ ይችሉ ነበር ብዬ ነው የማስበው። በተለይ ደግሞ ካላቸው የስኳድ ጥራት አንጻር ስንመለከተው ከዚህ የተሻለ ነገርን ማድረግ ነበረባቸው ብዬ አስባለሁ። ከዚህ በኋላ እንዴት አይነት እንቅስቃሴ ያደርጋሉ የሚለውን ነገር አብረን የምንመለከት ይሆናል። ትናንትና ግን አርሰናሎች አሸናፊ ሆነው መውጣት ችሏል። ከማንቸስተር ሲቲ ጋር ያላቸውን የነጥብ ልዩነትም አስፍተው መውጣት ችሏልና ትናንትና የአርሰናል ቀን ነው የነበረው። ማንቸስተር ሲቲዎች ግን እድላቸውን አሳልፈው ለአርሰናል ሰጥተውና መጥፎ የሚባል ምሽትን ማሳለፍ ችሏል። ከዚህ በኋላ ምን አይነት እንቅስቃሴ ሊያደርጉ ይችላሉ ብላችሁ ትገምታላችሁ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እንደዚሁም የዘንድሮን የፕሪሚየር ሊግ ዋንጫስ ማን ያሳካል ብላችሁ ታስባላችሁ? እሱንም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁ ማክሩት ጠይቃለሁ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።